በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጽንሰታ ለማርያም። እንኳን ለጽንሰታ ለማርያም የአምላክ እናት የተጸነሰችበት በዓል ነሐሴ 7 ቀን በሰላም አደረሰን አደረሳችሁ። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በክሩቤል ዘበሕግ እመሃና ወኢያቄም ተወለድኪ። ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለም፣ በሕግ በሆነ በሩካቤ ከሐና ከኢያቄም ተወለድሽ እንጂ። አባ ሕርያቆስ በቅዳሴ ማርያም። ነሐሴ 7 ቀን የአምላክ እናት የጽንሰቷ በዓል በቤተ ክርስቲያናችን በድምቀት ይከበራል። በነገረ ማርያም ላይ እንደተጻፈ በእናቷ በሐና በኩል ያሉ የእመቤታችን ቅድመ አያቶቿ ጴጥርቃና ቴክታ ሁለቱም ሰዎች ደጋጎችና እግዚአብሔርን የሚፈሩ ያለምንም መጠራጠር በፍጹም ልቦናቸው በአምላካቸው የሚተማመኑ ነበሩ። እነርሱም በጊዜው ይህ ቀራቸው የማባሉ ባለጸጎች ነበሩ። ከሀብታቸው ብዛት የተነሳ ወርቁን ብሩን እንደ ዋንጫ እያሰሩ በላሙ በበሬው ቀንድ ላይ ይሰኩት ነበር። ይህን ያህል አቀርተን ወርቅ አቀርተን ብሩር እየተባለ ይቆጠር ነበር። የዕንቁ ጽዋ እንኳ 70-80 ያህል ነበራቸው ይላል። ከዕለታት ባንዳቸው ጴጥርቃ ወደ ቤተ መዛግብት ገብቶ የሀብቱን ብዛት አይቶ ሚስቱ ቴክታን የሰበሰብነው ገንዘብ እንኳ ለእኛ ለልጅ ልጅ ይተርፍ ነበር፣ አንቺም እኔም መካኖች ነንና የሚወርስ ልጅ የለንም በማለት ተናገራት። እርሷም እንዲህ ማለቱ ወላድ የፈለገ መስሏት በሐዘን ሁና የአምላክ እስራኤል ከኔ ልጅ ባይሰጥህ ከሌላ ይሰጥህ ይሆናል፣ ሌላ አግብተህ ውለድ አለችው። እርሱም ይህንስ እንዳላደርገው በልቤም እንዳላስበው የእስራኤል አምላክ ያውቃል በማለት ተናገረ። እርሷም አዝና ሳለ ራእይ ታያለች። ነጭ እንቦሳ ከማኅፀኗ ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 7 ስትደርስ 7ተኛዋ ጨረቃን ስትወልድ ጨረቃ ፀሐይን ስትወልድ አይታ በአድናቆት ለባሏ የእግዚአብሔርን ሥራው ድንቅ ነው፣ ትናንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ደግሞ ነጭ ጥጃ ስትወልድ እንደዚህ እየሆነ እስከ 7 ትውልድ ሲደርሱ 7ተኛይቱ ጨረቃ ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ በማለት አስረዳችሁ። እርሱም በእጅጉ ተደንቆ ሕልም ወደሚፈታ ሰው ዘንድ ሂዶ የሚስቱን ራእይ ነገረው። ያም ሕልም ተርጓሚ ምስጢር ተገልጾለት 7 አንስት ልጆች መውለዳችሁ 7 ሴቶች ልጅ ይወለዳሉ፣ ነጭ መሆናቸው ደጋጎች ልጆች መሆናቸው ሲሆን 7ተኛይቱ ጨረቃን መውለዷ ከሰው የበለጠች ከመላእክት የከበረች ናት፣ የፀሐይ ነገር ግን አልተገለጸልኝ በማለት ተረጎመላቸው። እርሱም ለሚስቱን ነገራት። እርሷም የእስራኤል አምላክ የሚያደርገውን እርሱ ያውቃል በማለት ፈጣሪዋን አመሰገነች። ከዚያም ጸንሳ ሴት ልጅ ወለደች። ስሟንም ሄሜን አላት። ሄሜን ዴርዳን ወለደች። ዴርዳም ቶናን ወለደች። ቶናም ሲካራን ወለደች። ሲካራም ሴትናን ወለደች። ሴትናም ሄርሚላን ወለደች። ሄርሚላም የተከበረችና የተመረጠች ዓለምን ሁሉ ለፈጠረ ጌታ አያት ለመሆን የበቃች ሐናን ወለደች። የዝማሬና የትንቢት ጸጋ ከእግዚአብሔር የተሰጠው ክቡር ዳዊት ስለ ቅድስት ድንግል ማርያም ክብር በተለይም ስለ ስረ ወልደቷ አስቀድሞ በመንፈስ ቅዱስ ገልጾላት በመዝሙር 86 ቁጥር 1 እስከ 7 ላይ በመሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ላይ ናቸው በማለት የእመቤታችንን ስረ ወልደት ከቤተ መንግሥት ከቤተ ክህነት ከሆኑት ከተቀደሱት ከቅዱሱ ኢያቄምና ከቅድስቲቱ ሐና የመሆኑን ነገር በምሳሌ ገለጸው። ሐና በመልካም አስተዳደግ አድጋ አካለ መጠን ስትደርስ ከነገደ ይሁዳ ከመንግሥት ወገን ከተወለደ የቅስራ ልጅ ያላዛር ልጅ ከሚሆን ከኢያቄም ጋር አስተጫጭተው አጋቧት። ሐናና ኢያቄም እግዚአብሔርን የሚወድዱ በሕጉ የሚኖሩ ደጋጎችና አምላክም የመረጣቸው ሲሆኑ
ሐና መካን በመሆኗ ምክንያት ሁለቱም ወደ ቤተ እግዚአብሔር ዕለት ዕለት በመሄድ ለዓይናቸው ማረፊያ ለልባቸው ተስፋ የሚሆን ልጅ እንዲሰጣቸው ይለምኑ ነበር። ከዕለታት በአንደኛው ቀን ሲያዝኑ ሲጸልዩ ውለው ሲመለሱ ወርእዩ አርገበ እንዘ ይትፌስሑ ምስለ ወልዶሙ ይላል። እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ሐና አቤቱ ጌታዬ ግዛን የሌላት እንስሳ ልጅ የሰጠህ አምላክ ምን ነው ለኔ ልጅ ነሳኸኝ ብላ ምርር ብላ አለቀሰች። ወዲያውም ሱባኤ ገቡ። ኢያቄም ወደ በረሃ ሄዶ ሲጸልይ ሐና ደግሞ በቤቷ ዙሪያ ባለው የአትክልት ቦታ ሱባኤ ያዘች። በሱባኤያቸው ፍጻሜ ሁለቱም ራእይ አይተው ተነጋግረዋል። ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ የገለጸለትን ለሐና ነግሯታል። ይህም የራእይ ምስጢር ኦፍ የተባለውም አካላዊ ቃል ክርስቶስ ሲሆን ነጭነቱ ንጽሐ ባህሪው ነው። ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ ሲያጠይቅ ሲሆን ሰባቱ ሰማያት የተባሉ የጌታችን ምላቱ፣ ስፋቱ፣ እርቀቱ፣ ልልናውና እቢው ናቸው። ሐናም ተገልጾላት ለባሏ ነጭ ርግብ መጣ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብለዋለች። ይህ የራእይ ምስጢር ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ነጭነቷ ንጽሕናዋ ቅድስናዋን ዘላለማዊ ድንግልናዋ ሲሆን ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ ወደ ጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤል በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። ኢያቄምና ሐና ይህንን ራእይ ሐምሌ 30 ቀን ካዩ በኋላ ወንድ ልጅ ብንወልድ ወጥቶ ወርዶ ይርዳን አንልም፣ ለቤተ እግዚአብሔር አገልጋይ ይሆናል። ሴትም ብንወልድ ለቤተ እግዚአብሔር መጋረጃ ፈትላ ትኑር ብለው ስዕለት ከተሳሉ በኋላ ራእይ አየን ብለው ዕለቱን አልተገናኙም። አዳምንና ሔዋንን ብዙ ተባዙ ምድርንም ሙሏት ብሎ የተናገረው አምላክ ለእኛም ይግለጽልን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ እየብቻቸው ሰነበቱ። ነሐሴ ባባተ በሰባተኛው ቀን ከሰው የበለጠች ከመላእክት ሁሉ የከበረች ልጅ ትወልዳላችሁ ብሎ መልአኩ ቅዱስ ገብርኤል ለሐና ነግሯት በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ነሐሴ 7 እሁድ ተጸንሳለች። በእናቷ ማኅፀን ሳለች መንፈስ ቅዱስ አቅባ እምከርሰ እማ እንዲል እግዚአብሔር መንፈስ ቅዱስ ጥንት አብሶ ባመጣው መርገም እንዳትያዝ ጠብቋታል። ስለ ቅድስት ድንግል ማርያም መጸነስ ከሊቃውንት መካከል አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ሐንታ በማኅሌተ ጽጌ መጽሐፋቸው ላይ ሐና አንቺን የጸነሰችበት የደስታ ቀን ምን ያህል የተባረከች ተቀደሰች ናት። ሟች ኢያቄም ለሕይወት አንቺን ያፈራባት ቀን ምን ያህል የተባረከች የተቀደሰች ናት። አንዲቱ ርግብ ማርያም አንቺ የዓለሙን ሁሉ መድኃኒት ሆነሻልና ታምርሽን አመሰግናለሁ በማለት ዓለሙን ሁሉ በደም ፈሳሽነት ያዳነን ንጉሣችንን ፈጣሪያችንን ክርስቶስን በድንቅ ታምር ማኅተመ ድንግልናዋ ሳይለወጥ የወለደችልን ምክንያት ለድኅን ርግብ ሰሎሞን የተባለች የቅድስት ድንግል ማርያም የማኅፀኗ የቅድስት ድንግል ማርያም የጸነሷ ነገር በአድናቆት ገልጸዋል። ታላቁ ሊቅ አባ ጊዮርጊስ ዘጋስጫም በአርጋኖ መጽሐፉ ላይ የዜና ጽንሰቷን ነገር ሲገልጽ አሁንም የእግዚአብሔር የጸጋ ልጆችና የቅድስት ቤተ ክርስቲያን ማኅበሮች ሆይ ይችን የተባረከችና የተመረጠች ሙሽራ የወለዱልንን ኢያቄምንና ሐናን እናመሰግናቸው። የማትነቀፍ የእስራኤልን ድንግልን የተባረከችዋን ፍሬ ያፈራችበትን ንጽሕት የምትሆን የሩካቢያቸው ዕለት እንደምን ያለች ዕለት ናት። ከይሁዳ ወገን ለሆነው ንጽሕት ርግብ መጸነስ በእግዚአብሔር ፈቃድ የተደረገ የጾታዊ ተዋህዷቸው ቀን ይች እንዴት ያለች የተመረጠች ቀን ናት። ለንጉሡ ማደሪያ አዳራሽ መመስረት የተደረገባት የሆነባት የደስታ ቀን እንዴት ያለች ቀን ናት በማለት የጽንሰቷን ነገር አድንቀዋል። ሊቁ አባ ሕርያቆስም በቅዳሴ ማርያም መጽሐፍ
ቁጥር 38 ላይ ኦ ድንግል አኩ በፍትወተ ደነስ ዘተጸነስኪ አላ በኪሩቤል ዘበሕግ እመሃና ወኢያቄም ተወለድኪ። ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለም በሕግ በሆነ በሩካቤ ከሐና ከኢያቄም ተወለድሽ እንጂ በማለት ቅድስት ድንግል ማርያም ጥንት ኃጢአት ካመጣው መርገም በመጸነሷ ጊዜ እንዳልተያዘ በመንፈስ ቅዱስ ጸጋ የተጠበቀ መሆኑን ተናግሯል። ከ6 ወርም በኋላ የሐና ጽንሷ እየታወቀ ሲመጣ ጎረቤቶቿ መጸነሷን ሲረዱ ዘንድ በአድናቆት ማኅፀኗን ይዳሱ ነበር። በተለይም ዓይኗ የታወረ የሐና ዘመዷ የአርሳባን ልጅ የምትሆን አንዲት ሴት የሐናን ማኅፀን ዳሳ ዓይኗን ብትነካው በርቶላታል። በታላቅ ደስታ ሆና ሐና ሆይ ሕፃን ይገባሻል፣ ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራንን ዓይን የሚያበራ የለምና በማለት አመስግናታለች። ከዚህ በኋላ ዝናዋ በአገሩ ሁሉ ተሰምቶ ሕሙማን ሁሉ ማኅፀኗን እየዳሰሱ ይፈወሱ ነበር። አባ ገብረ ማርያም ዘደብረ አንታ በማኅሌተ ጽጌ መጽሐፋቸው ላይ ይህንን ሲገልጹ ሳን የሆኑ እኔ የኪሩቤል አንደበት ገንዘብ አድርጌ ታምርሽን በመንገር በማስተማር ባልፈጽምም ነገር ግን ማርያም የተሸከመችሽን ማኅፀን አመሰገኑ። መድኃኒት አንቺን ጸንሳ ሳለች እርሷን የዳሰሷት ድውያን ሁሉ ትፈውስ ነበር በማለት መድህን ዓለም ገና ሳትወለድ የተሰራውን ድንቅ ታምር አመስግነዋል። በአጠቃላይም ይህ ቅድስት ድንግል ማርያም የጽንሰት በዓል በመላው ዓለም የሚታወቅ ሲሆን ጥንታዊት ሐዋርያዊት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአምላክ እናት የተጸነሰችበትን ይህን በዓል ነሐሴ 7 ቀን በታላቅ ድምቀት በማኅሌት በቅዳሴ የምታስበው ሲሆን በዓሉም ጽንሰተ ለማርያም በመባል ሲታወቅ በዓለም ያሉ ክርስቲያኖች ደግሞ የአምላክ እናት መጸነስ በማለት ያከብሩታል። እመቤታችን እግዝእትነ ማርያም የተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ግንቦት 1 ቀን ተወለደች። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጸች እመቤታችን እኛንም በበረከትና በረድኤት ትጎብኘን፣ ከልጇ ከወዳጇ ከመድኃኔዓለም ዘንድ ታማልደን ዘንድ ጾሙን ጹመን ስርየት ጾሙን መድኃኒት ያደረገልን ዘንድ ቅዱስ ፈቃድ ይሆንልን። መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም በረከት ጸጋን እንዲያድለን ቅዱስ የሆነውን ስምን እንዲህ ብለን እንጠራዋለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። አሜን። ይቆየን።